የዛሬ አመት ትዝ አለኝ በእናትህ ቤተሰበኛ ያንተ ሚስት የቢኒያም ሚስት መቼ እንዴ ሐሙስ ዕለት እዛ ከወንድምየው ጋር ነበረች እንዴ ወንድምየው ጎትቶ እያየው ወላሂ በል ምርጥ ከብት ነው የገዛሁት ይሄኛው ሐሙስ ሚስት ራሷ ታዲያ አላበደ ቪዲዮ አይታችኋል የተለቀቀው ሐሙስ አረጀ ደከመኝ ቶሎ አስተያየት ስጡ ያው መንገድ ስለክላችሁ አካሄደን ቀሙኝ ሰላም እታያለሁ በጣም ምን እንዴት ነኝ በጣም አብዷል ሰላም ቤተሰብ ዛሬ እንግዲህ ተዋውቃችኋል ከጓደኞቼ ጋር ምሳ ልጋበዝ ነው እና ከዛ ሀገር ለመውጣት በማደርገው ጥረት እንግዲህ ዱዓል እየሞከርኩ ነው ዛሬ እንግዲህ ያለሁት ምሳ ልጋብዙ ነው አይደል የጠራችሁ እንዲህ አይነት ጓደኛ ይስጣችሁ እና አሪፍ ጌጣጌጥ ይኸው ፀጉሬን እንዳላችሁኝ አስተካክያለሁ ካሁን በኋላ ፀጉሬን የሚል ቃል አልሰማም ብዬ አስባለሁ ኧረ በእናትህ አትጫወቱ እናንተ ገባሁ ማለት ፀጉሬን አሳውት አሁን ወዜ ብታረግ አምሮባል በጣም በጣም ምርጥ ፋሚሊ ነው ያለኝ ለማንኛውም ውድ ቤተሰቦቼ በቃ ምግቡ ፈዋው ሲመጣ ነው በቃ አይ አትጠይቂያቸው ራሱ ነው የራሳችን ነው የኛ ነው እስቲ አንቺ ጌጣጌጡ እንግዲህ ያው ቀርቧል የዳብሰኝ ማሻአላህ ዋው ጋይስ እናንተ ኧረ በለው ስማ አረፋ የዛሬ አመት እዚህ ቤት ውሃ አለን ይኸው ብርጭቆ አምጣ ስራ ውስጥ አረፋ አልገዛችሁም ዘንድሮ ወላሂ እኔ የዛሬ አመት እንትን ገዛው የዛሬ አመት ትዝ አለኝ በእናትህ ቤተሰበኛ ያንተ ሚስት የቢኒያም ሚስት መቼ እንዴ ሐሙስ ዕለት እዛ ከወንድምየው ጋር ነበረች እንዴ ወንድምየው ጎትቶ እያየው ወላሂ በል ምርጥ ከብት ነው የገዛሁት ይሄኛው ሐሙስ ሚስት ራሷ ታዲያ አላበደ ቪዲዮ አይታችኋል የተለቀቀው ሐሙስ ኢና ሊላሂ ያ ረቢ እሱ ነው እንደዚህ ያደረገባት አቀልዳ ወላሂ ሐሙስ ለነገሩ ያው መኪና ላይ አይደል እሱ የሚሰራው ረዳት ነው ኢና ሊላ ሰው ግን ቤተሰብ አያችኋ ስሜ ሲጠፋ ያበደ ሰው ነው ከብት ይገዛው ይህን ያህል ጥግ ሄዱብኝ እኔ እንድጠላ አስበው እና ለሀቄ ለምንድን ነው ማልከራከረው እኔ ብዬ እንጂ እኮ እኔ መናገር ይደብራል ደግሞ እውነት እንዲመስል ያቺ ጓደኛ ተብዬዋ የምታስመስለው ነገር እኮ ነው አክት የቷ አብራት ያለችዋ ጓደኛዋን አታውቃትም የጉር አቂውጣልህ ዛሬ የእናንተ ነገር ነው እንጂ እዚህ ድረስ አመጣችሁኝ እንጋብዝ ወላሂ ላዚም እኔ ያው ምርጥ ጓደኞቼ የሀገሬ ልጆች እንዳበለችና እንዳላበለች እንኳን ማረጋገጥልኝ ኧረ ተው እሱ ራሱ ከብት ስለሆነ ማለት ያበደ ሰው ኢና ሊላሂ ኧረ ተው በእናትህ ብሉ እየበላችሁ ቤተሰብ እንብላ እና ያለው ነገር ይሄን ወላሂ ላዚም ይመስላል እንግዲህ ሰው እዚህን ያህል ርቀት ነው የሚጓዘው ታውቃላችሁ እንዴት ፋሚሊ እና ላቁርስ እንኳን አትሉኝም ነገሩ ጋብዛችሁኛል ከኛው ግቤት ልጉት የተፈወሰ ነው ወላሂ ላዚም የዛሬ አመት እዚህ ቤት ይገርም ነው በአረፋ የበላሁበት አጋጣሚ ነበር እንደዚህ ቁጭ ያንን አስታወስኩኝ ሲቀጥል ደግሞ ከነሱ ጋር መምጣት የባጃጅ ሹፌር ነው ባጃጅ ያለው ምርጥ ልጅ ታውቁታላችሁ ተጫዋች ነው ኃይለኛ ተጫዋች ባለፈው አዳማ ላይ ብላ ለጉራ ዋንጫ ያስገኘው ልጅ አንዱ ነው የሰፈሬ ልጅ ማን ይባላል
ይሄኛው ደግሞ ጓደኛዬ ነው። ኑሬ ማን ይባላል? ቲክቶከር ነች። ቲክቶከር ናት እና ቲክቶክ ላይ ብትገቡ አታጧት። በጣም አፒታይቷ ነው ቲክቶክ ጫወታለች እና እየበላ ሻካ ዚሮ አንድ አለቅላቂ እዚህ ጋር አለ እያላችሁ ነው። ድንገት ሳታ ነው ያየውን ነገር ተናገረ። ሀቅ ይውጣል፣ ወላሂ በሄድክበት ሀቅ ይውጣል። አንተ ሰው አበደ ተብሎ ጥጃው የተጎተተበት ገመድ መታነቂያና መታሰሪያ ይሆናል። ከባድ ነው። ዛሬ ምንድን ነው ቀኑ? ዛሬ እሑድ ነው። ሐሙስ ማለት ቪዲዮ የተለቀቀው መቼ ነው? ትላንት አነቀቅ ዝለን በቦክስ በለው እና ፋሚሊ ምን እያላችሁ ነው? ያው ቆጮ ነው። እስቲ አሳያቸው። ያው ቤተሰብ እንዴት ነው ጋግረህ ታውቃለህ? እኔ ጋግሬ አላውቅም። የተጋገረ ነው የተጋገረ ይግጣል አላችሁ ቤተሰብ። እቺ እኮ እስካሁን አልበላም። ኧረ ብላ በቃ እየበላችሁ ችግር የለም። እኔ መጀመሪያውን ፊሮ ጠጥቼ ነበር። ያው ናስቲ ወዚህ ይምጣ ፀጉሬን በማስተካከል ደስተኛ ሆነው ማሻአላ። እስቲ ና ዛሬ ቅባት እንልቀቅባ አሉኝ። አታዩም ቡንን ብዬ በሽሮ ብቻ ኢንሻአላህ አንተ በአንድ ቀን ጨምርኩ። ወላሂ ላይቭ ላይ ቆርጬው አስተካከልኩት በማሽን እና እንዴት ነኝ? ፋሚሊ ነው ያስቆረጠኝ። እና ውድ ቤተሰቦቼ ዱአ አድርጉልኝ። እዚሁ ሰው ያለበት አካባቢ መቅረት አለብኝ አይደለ? ካለሁበት ቦታ መውጣት አለብኝ ብዬ እያሰብኩ ነው። ውድ ቤተሰቦቼ እየፈላለኩ ነው። ካሁን በኋላ ህይወትን እታገላታለሁ። አሳበደን፣ አጨለለን፣ እንደዚህ አድርጎባታል። ስማ ተራወሬ ኧረ እኔ እኮ መታይቼ እኮ ስቃለሁ። በቃ እሱ አድርጎባት ነው። ስማ ማድረግ የምፈልግ ሰው ሆነ እኔ ከዚህ አልለወጥም እንዴ? ህንፃ አልገነባም። ሰው ላይ ምን አለፋኝ። እና አድጉ ኮሚኒታተሮች ያው ራሳቸው ናቸው ፌክ አካውንት ላለው ለራስ ይሰጣሉ። ገባ እንዲመስለው ተመልካቹ እንዲመስለው። እና ብራዘር አባቴ በዚህ አጋጣሚ አቅ ቦታ ደግሞ ለምን እንደሆነ ያገጣጥም ደስ የሚለው ያው አጋጣሚ አቃጣሪ ነው። አልሐምዱሊላህ ይሄንንም ነግሮት ነው መክሮት ነው በሉ። ከዚህ በፊት አጫሌን አግኝቶ ለፈለፈ ካሜራ ደብቆ ቀርጾት ነው ምናምን። እሱን አለኝ ሌላ ቪዲዮ ኔክስት ላይ አግኝቼው ማለት ነው፣ ግን አልለቀኩትም። ስለዚህ አበዛችሁት። ሰውን አትፎግሩ፣ ጥሩ አይደለም። ነጋችሁ እንዲያምር ከፈለጋችሁ ለአረፋ ሸቀላችሁብኝ። እኔ ግን ተጉላለሁ። ብዙ ርቀት ተጓዛችሁ። ስለዚህ ፍቱ፣ በቃ ፍቱ። እኔም ልፍታ። ፈቷችሁ ሲጀመር የራሴን ህይወት ልኖርበት እና ውድ ቤተሰቦቼ እያጠቁኝ ነው። ቻው። ቪዲዮ ከተመቻችሁ ላይክ፣ ሼር እያደረጋችሁ አበረታ። አረጄ ራሱ ደከመው እኮ ሊወልቅ ነው ያስኩበት ወላሂ። እና ውዶቼ ሰላማችሁ ይብዛልኝ። ላይክ ሼር እያደረጋችሁ በቃ አግዙኝ። ካሁን በኋላ ያው በፈለጉን ቦታ እንቀርባለን። ግድ ነው። ካሁን በኋላ ችግር የለውም። እድል ለምሰጠው ብቻ እየሰጠው መኖር ነው። አባት የምን መቆጠብ ነው የምን ብቻ በቃ የእናንተም ምክር ያስፈልገኛል። አግዙኝ። በተረፈ በሂደት ያው ቢኒያውን አረጄ ደከመኝ። ቶሎ አስተያየት ስጡ። ያው መንገድ የተለክላቸው አካሄደን ቀሙኝ። ይሄ ጥቅስ ተሳቢ ላይ ነው። እኔን ይገልጸኛል ይሄ ጥቅስ እና በቃ ይመቻቸው። ወላሂ ሂጅ ደከመኝ። ቻው